ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጭሆትና ግርግር እውነቱ ምንድነው? መጠጥ ላይ ምን እንዳደረጉብኝ አላቅም። ጓደኛ አትመኑ ነው የምላችሁ። ጓደኛ ነው እዚህ ነገር ውስጥ እኔንም የከተተኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ኡመኒ ስላማ በካ ጀርተኒቲ ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮች ባላችሁበት ሁሉ ሰላም ጤና ይብዛላችሁ። ዛሬም እንግዲህ ይሄን ሰሞን ሶሻል ሚዲያ ላይ አነጋጋሪ የተባሉ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁ እንድትቆዩ ከወዲሁ ልል እወዳለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ ማለት ፈልጋለሁ። መጀመሪያ ላይ ወደ አስቀመጥኩላችሁ ቪዲዮ ስናመራ እንግዲህ የሆነ ወንድማችን ሚስቱ የፈላ ዘይት ጨምራበታለች። እንግዲህ በተኛበት በጣም የሚያሳዝን ነገር ነው። ብዙ ሰዎች ማቅጦባት ነው የሚል ነገር አለ። ዘይቱን እንድትጨምርበት የገፋፋት ነገር እስካሁን ግን የተረጋገጠ ነገር የለም። እስኪ ያለበትን ሁኔታ በቪዲዮ ላሳያችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። ኡመኒ ስላማ በካ ጀርተኒቲ ኦቦሌሰ ኮ ደፋቲ ናፍ ቀቀባ ሚዳሜ ጅራኒ ዋንተ ጤፊ ጭሮ ኬሰና ለራኬሰኒ ደፋቲ ናፍ ቀቀባ qaamni mucaa kana miidhees immoo seeratti akka nu dhiyaatu tariifadhaatii uummanni lafa jirtanii si dafaa nu qaqqabaa. ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢይ ያላንቱ አይደምቅም ዓለም። በኦሮምኛ ድረሱልኝ ወንድሜ ተጎድቷል ነው እያለ ያለው ይሄ ልጅ። ወንድሙ መሰለኝ ይህን ቪዲዮ ሪከርድ አድርጎ የለቀቀው። እንደኔ አስተሳሰብ እንግዲህ ይሄ ሰውዬ የፈለገውን ያክል በጥፋት ቢያጠፋም ይህን የሚያክል ቅጣት ይገባል ብዬ አላስብም። መለያየት እያለ ይህን ያክል ገላውን ማበላሸት ጥሩ ነው ብዬ አላስብም። እናንተ የምትሉት ነገር ካለ ሀሳባችሁ ኮመንት ቦክስ ላይ አስቀምጡልኝ እያልኩኝ ወደ ቀጣይ ቪዲዮ ደግሞ ስናመራ ጃኒ ከአዶናይ ጋር ከተለያየች በኋላ በጣም ልብ የሚሰብር ቪዲዮ ሰርታለች። እሱንም አብረን አይተን እንመለስ። ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጭሆትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነው። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ስለዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋለሁ እና እወዳችኋለሁ። አመሰግናለሁ። ጃኒ ከአዶናይ ጋር ከተለያየች በኋላ በጣም እንደተጎዳች ነው ከፊቷ ላይ የሚነበበው። ልደቱን ራሱ እንኳን አደረሰ እንኳን ተወለድክ ብላ ቪዲዮ ሰርታበታለች። እስኪ እናንተ የምትሉት ነገር ካለ ስለዚች ልጅ ሀሳባችሁን ኮመንት ላይ አስቀምጡልኝ ልል እወዳለሁ። ወደሚቀጥለው ቪዲዮ ደግሞ ስናመራ ሊና የምትባለው ልጅ የእርቃን ቪዲዮ ከሌላ ሰው ጋር ወሲብ እያደረገች ቪዲዮ የተለቀቀባት ላይቭ ላይ ገብታ አሁንም አንዳንድ ነገሮችን ለመብራራት እየሞከረች ነበረ። እስኪ ያለችውን አብረን አይተን እንመለስ። መጠጥ ላይ ምን እንዳደረጉብኝ አላቅም። ጓደኛ አትመኑ ነው የምላችሁ። ጓደኛ ነው እዚህ ነገር ውስጥ እኔንም የከተተኝ። በምንም ላይ ከራሳችሁ ውጪ ማንንም ሰው እንዳታምኑ። ላይ ከራሳችሁ አምሴንደስ ያነት እዚህ ምድር ላይ ራሳችሁን ብቻ ነው ማመን ያለባችሁ። ፕላስ ደግሞ ይሄ የተፈጠረው ከ1 ዓመት በፊት ነውና በዚህ ሰዓት እንዴት ነው ሞመንቱ ራሱ አስታውሼ ምናምን እንዲ ኤክስፕሌን ከባድ ነገር ነው። በቃ ከረንትሊ የተፈጠረ ነገር ቢሆን ደስ ይለኝ ነበረ፣ ግን የቆየ ነገር ነው። ምንም ማድረግ አልችልም። I can't control this። ፍጹም ነኝ እያልኩኝ አይደለም፣ ጥፋት አለብኝ፣ የሰው ልጅ ነኝ ምናምን
this is chapter 1 by the way. like እናንተ አታውቁትም እንደዚህ like እንዲህ ሰው like በጣም የሚያስጠላ ነገር ነው እንዲህ ኑድ ሊክ ተደርጎባችሁ ምናምን ነገር ስታፍ አላ በቃ everybody knows about you ምናምን ነገር you don't know what you're doing, you're young ምናምን ነገር አላ ፋሚሊ ሰማል ሰማ ጭንቀት አለ ምናምን ነገር እና it's hard። የሚገርማችሁ ነገር እቺ ልጅ የሆነ ቪዲዮ ላይ ይህንን ነገር በማድረጌ ብዙም አልጸጸትም፣ ምክንያቱም ልጁን በጣም ወደው ነበረ ምናምን የሚል ነገር እያወራች ነበረ። ልጁ የፈለገውን ያክል ብትወደውም ይሄንን ነገር ማድረግ አልነበረበትም። ከአንድ ዓመት በፊት ነው ደግሞ ይሄ ነገር የተፈጠረው። ቪዲዮ ሪከርድ የሆነው ከአንድ ዓመት በፊት ነው። አሁን ላይ ነው ፖስት እየተደረገባት። በጣም የሚያሳዝን ነገር ነው። በህግም ያስጠይቃል እንደዚህ አይነት ነገር ልጅነት ስላላት እና ከሱ ልጅ ጋርም የሆነ ኮኔክሽን ስላላቸው ነው እንጂ በህግ ያስጠይቃል ብትፈልግ። እንግዲህ ተመልካቾቼ ወደሚቀጥለው ቪዲዮ ስናመራ ባል ላይቭ ላይ መፈለግ ተጀምሯል። እንግዲህ በጣም የሚያስቅ ነገር ነው። እስኪ ቪዲዮ አይተን እንመለስ። ንግስት ከአዲስ አበባ እድሜ 25። ንግስት አዲስ አበባ እድሜ 25። ልጅ አለሽ ንግስት? አዎ የ6 ዓመት ልጅ አለኝ። አንድ? አዎ አንድ። ኦኬ ሃይማኖቶች ንግስት? ኦርቶዶክስ። ምንድነው የምትሰሪው? ለጊዜው ስራ የለኝም። ሪሴፕሽን ላይ ነው የምሰራው። ሆቴል ማኔጅመንት ግራጁዌት አድርጌያለሁ። እሺ ከየት ነው የምትፈልጊው? ከየትም ይሁን ችግር የለም። እድሜው ከስንት ከስንት? 33 እስከ 40። ልጅ ቢኖረው ችግር የለብሽም? ችግር የለብኝ። አንድ ልጅ ሁለት? ምንም ያህል ችግር የለም። ቁመትሽን ታውቂያለሽ? ሶሪ ከ67 ሰው የእሱስ ቁመቱ ምናልባት ከእኔ መብለጥ አለበት። ከሜትር 70 በላይ። አዎ። ተጨማሪ መስፈርት ይኖርሻል ንግስት? ብቻ ጎበዝ ሰራተኛ የሆነ ጥሩ ገቢ ያለው ቢሆን ይመረጣል። ንግስት ትባላለች። ነዋሪነቷ በአዲስ አበባ ሲሆን እድሜዋ 25 ነው። አንድ ልጅ አላት። የኦርቶዶክስ ሃይማኖት ተከታይ ነች። ቁመቷ ሜትር ከ67 ሲሆን የምትፈልገው ደግሞ ከየትም ቢሆን ችግር የለውም ብላለች። እድሜው ከ33 እስከ 40 የእድሜ ክልል ውስጥ የሚገኝ አንድ ልጅ ቢኖረው ችግር የለውም። የኦርቶዶክስ ሃይማኖት ተከታይ ይሁንና ቁመቱ ሜትር ከ70 እና ከዛ በላይ ቢሆን ይመረጣል። እንዲሁም ጥሩ ገቢ ያለው ትክክለኛ ትዳር የሚፈልግ ጥሩ ገቢ ያለው ባል። በጣም ነው ያሳቀኝ እውነት ይሄንን ቪዲዮ ሳየው። ምክንያቱም ቲክቶክ ላይቭ ላይ በቃ የማይደረግ ነገር የለም በሚባል ደረጃ ላይ ነው እየደረስን ያለነው። ኢቭን ቁማር ራሱ መጫወት ተጀምሯል ላይቭ ላይ። ባለፈው እያየሁ ነበረ። በጣም የሚገርም ነገር ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እንድንገናኝ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ይሄን ቪዲዮ ላይክ በማድረግ አበረታቱኝ ልላችሁ እወዳለሁ። እስከ መጨረሻ አብራችሁኝ ስለቆያችሁ አመሰግናለሁ እያልኩኝ በሌላ ቪዲዮ እስከምንገናኝ ደህና ቆዩ።